ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ የፕሮፌት ቢኒ ዩቲዩብ ቻናል ነው። ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ እነዚህ የተገለጡ ውሸቶችን በተገለጠው ደግሞ በእግዚአብሔር ቃል እውነት አብረን እንድናጠፋቸው አብረን እንድንደመስሳቸው ይህንን በጎ ትብብራችሁን እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። ሰላማችሁ ይብዛ። እስኪ ይህን ቪዲዮ ሰምተን እንመለስ። ቀጥል ስሙት። ቅዱስ ጳውሎስ ኦርቶዶክስ ነበር፣ ቅዱስ ጴጥሮስ ኦርቶዶክስ ነበሩ። ውሸታም ኢየሱስ ክርስቶስ የመሰረታት እምነት ኦርቶዶክስ ነች። ኢየሱስ ክርስቶስ የመሰረታት እምነት ኦርቶዶክስ ነች። አቤት አቤት! ኢየሱስ ክርስቶስ የመሰረታት እምነት ኦርቶዶክስ ነች። ጅል ደንጋራ! ኢየሱስ ክርስቶስ የመሰረታት እምነት ኦርቶዶክስ ነች። ውሸታም ማለት ነው። ኦርቶዶክስ ስንል ኦርቶዶክስ ማለት ቀጥተኛይቱ እምነት ማለት ነው። ቀጥተኛይቱ መንገድ ማለት ነው። ገባኝ። በማቴዎስ 7:13 ላይ ኦርቶዶክስ ምንድን ናት ብለን ስንል ጠባብ በር ይላታል፣ ጠባብ መንገድ ይላታል። ከየት ነው ያመጣኸው? አይዟችሁ እንዳደነግጡ፣ ጆሮአችሁ አይደለም ዘበነ ነው ያለው። ኤርሚያስ ጠባብ መንገድ ይላታል። ኤርሚያስ 6:16 ላይ እምነት ሃይማኖት አንዲት ናት ማለት ሶስት ክፍል አላት። ሃይማኖት ሶስት ደረጃ ነው ያላት። ሁላችሁም እንድታውቁ ሶስት ደረጃ አላት ሃይማኖት። አንድ ሕገ ልቡና፣ ይሄም ከሙሴ ጀምሮ ከአዳም ጀምሮ እስከ ሙሴ ድረስ ያለው ማለት ነው። ሁለተኛ ሕገ ኦሪት። ሕገ ኦሪት ደግሞ ማለት ከሙሴ እስከ ዮሐንስ መጥምቅ ያለው ደረጃ ማለት ነው። ሶስተኛው ክርስትና ሲሆን የክርስትና የሕገ ወንጌል ደግሞ ከዮሐንስ መጥምቅ ጌታችን ኢየሱስ ክርስቶስ ደሙን አፍሶ ከመሰረታት በኋላ እስከ ምጽአት ድረስ ያለው ማለት ነው። አንዲት መንገድ ነች የተሰጠችን፣ ሌላ ብዙ መንገድ የለውም። ይሄ አጠቃላይ ሃይማኖት ተብሎ ይጠራል። ሃይማኖት ማለት አብ ወልድ መንፈስ ቅዱስን የምናምንበት ማለት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ ራሱ በዕብራውያን 13:6 ላይ ቁጥር 6 ቁጥር 7 ዕብራውያን 13 ላይ እንግዳ በሆነ ትምህርት አትወሰዱ ልዩ ልዩ በሆነ ይላል። ስለዚህ ልዩ እምነቶች ዛሬ ምድራችን ላይ በስተዋል አሉ። እግዚአብሔር ግን አንድ ነው። ሰጠን አንዲት መንገድ ናት። በዚች መንገድ ውስጥ ካልገባን ድነትን አናገኝምና አቤት! አይዟችሁ እንዳደነግጡ፣ ጆሮአችሁ አይደለም ዘበነ ነው ያለው። በእውነተኛይቱ ቤተክርስቲያን ውስጥ እንድንገባ ይሁንልን። ነቢያትም ሐዋርያትም የቀናችውን መንገድ የሚከተሉ ነበሩ። ለመሆኑ ባህል ሚኒስቴር ያውቃል? አቤት! አናፍርበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ። አንተ ኢየሱስ ማን ነው? አላውቀውም። ኢየሱስ ያታውቀው? አላውቀውም። ኢየሱስ ያታውቀው? አላውቀውም። ምንድን ነው አንገት ላይ ያለው ታዲያ? ማተብ። ታዲያስ እናቴ አማላጂ። ጌታ ምሕረት ያድርግለት ለዚህ ሰው በእውነት። ኢየሱስ ተዋህዶ አይ መስቀል ላይ ኢየሱስ ሞቶ የዘላለም ሕይወት ታደለ። ዘላለሜን መቀየር ችሏል። ለአንተ ኢየሱስ ማን ነው? የእግዚአብሔር የመጨረሻው ኃይል የታየው የተዋረደው ልጅ ላይ ነው፣ የተሰቃየው መሲህ ላይ ነው። ከዚህ ውጭ የለም። ታዲያስ እናቴ አማላጂ። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። ታዲያስ እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ከዚህ ውጭ የለም። ያው እንደሰማችሁት ነው ቀልዱን፣ ጨዋታው፣ ተረቱን እና ኢየሱስ ማን ነው አላውቀውም። አንገት ላይ ያለው ምንድን ነው? ማተብ ነው። ማርያም ምን ነች? መድኃኒዓለም እግዚአብሔር እንዲሁ ምን ይሻላችኋል? በነገራችን ላይ ከዚህ የተሻለ ትውልድ ቢያፈሩ ነበረ የሚያሳፍረው እና
ከዚህ የተሻለ ትውልድ ቢያፈሩ። መጽሐፍ ቅዱስ እንደዚህ ይነግረናል። የሮሜ መልእክት ላይ ምዕራፍ 10 ቁጥር 9 ላይ እንደዚህ ይናገራል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። እሺ፣ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና ይላል። በክርስቶስ ኢየሱስ የሚያምን ሁሉ የኢየሱስ ስም ሲጠራ አያፍርም። እሱ አንድ ነገር ነው። ግን በመጨረሻ በክርስቶስ ኢየሱስ ያመነ ሰው አያፍርም። አንተ ግን ኢየሱስ ጌታ ነው ለማለት ታፍራለህ። ምክንያቱም የጨለማ ልጅ ነህና በአደባባይ ኢየሱስ ጌታ ነው ማለት በታሪክ አትችልም። ምክንያቱም ቅድም እንዳነበብነው እንደ እግዚአብሔር ቃል እንደ እንስሳ የሚቆጠሩ ሰዎች ኢየሱስን ጌታ ነው ብሎ አይደለም የነገሩ። እንደ እንስሳ የሚቆጠሩ ሰዎች ኢየሱስ አእምሮ የጎደለባቸው የእግዚአብሔር ቃል እንደምነግረን ክብራቸው በነውራቸው ላይ የሆነ ክብራቸው በጥቅማቸው ላይ የሆነ በሆዳቸው ላይ የሆነ ሰዎች የነገሩ የሚበላውን ነው የምጠጣው። ለእንትና ትዘክራለህ፣ ለእንትና ትደግሳለህ፣ ለእንትና ትበላለህ፣ ለእንትና ትጠጣለህ። ከዛ ኃጢአት የለውም፣ ዘፈን ኃጢአት የለውም፣ ርኩሰት ኃጢአት የለውም፣ እንትን ኃጢአት የለውም። 40 ቀን ትጾማለህ፣ በመጨረሻው ቀን ደግሞ በዋዜማ ብለህ እንክትልን ታደርጋለህ። ይሄ ስለነገሩ ከዚህ የተሻለ ነገር ብታወራ ብትናገር ከየት መጣ ተብለህ ታስደነግጠን ነበረ። ስለዚህ ታሳፍራለህ፣ በእውነት ታሳፍራለህ። አንተ ሳትሆን አእምሯቸው የጎደለ ከየትም የለቃቀሟቸውን ቅራቅንቦ ነገሮችን በአእምሮ ላይ ያስቀመጡ አባቶችን አትንኳቸው ብላ ነገር የምትላቸው ሰዎች አባቶች የዘሩብህ ዘር ነው አሁን አንተ ላይ በቅለው ኢየሱስ ማን ሲባል አላውቅም። እውነትህን ነው። አንተ አይደለም የዚህ ዓለም ገዢ የጥልቁ የጨለማ ገዢ እንኳን ኢየሱስን የልዑል የእግዚአብሔር ልጅ ብሎ ነው የጠራው። አንተ የሰይጣን ያህል እንኳን እውቀቱ የለህም። ምን አይነት ዲዮ! ስለዚህ ክቡር ሰው እግዚአብሔር አክብሮ የፈጠረው ሰው አእምሮ ሲጎል እንስሳ ነው የሆነው። ለማንኛውም ያው የዚህ ቤት ነገር ማለቂያ የለውምና እስኪ ደግሞ ወደሚቀጥለው ጨዋታ ወደሚቀጥለው ተረታቸው ማለቂያ ወደሌለው ጥቅም ወደሌለው ነገራቸው እስኪ እንለፍ። ተረት የመሰረት ወደ ኢትዮጵያ ተሰድጄ ግን አርፌያለሁ። የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ እዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ። አጣርቼ አልሰማሁሽም። ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ። ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ። የአስራት ሀገር አድርጌ ሰጥቼሻለሁ። የቃል ኪዳን ሀገር ትሆንሽ። አቤት 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 ጌታ አቤት። የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። በስመ አብ ወወልድ ወመንፈስ ቅዱስ። እንደኔ ይሄ ይቅር የሚባል አይደል። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናቱኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ከየት ነው ያመጣው? ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው። ውሸታ አቤት መድኃኒዓለም አንተ ምኑ ነው ላከብኝ? ለመሆኑ ባህል ሚኒስቴር ያውቃል ወይ? ያው እንደሰማችሁ ብዙ ነገሮችን በመጽሐፍ ቅዱስ ማስረጃ አቅርቦ ማሳመን ሲያቅታቸው በምንድን ነው ማሳመን የሚፈልጉት? በህዝብ ብዛት። አሁን የገንቦ ልደታ የሰሞኑን ሁኔታ አይታችኋል አይደል? ተመልከቱት እስቲ ይሄን ቪዲዮ።
አትደንግጡ አትደንግጡ፣ እመቤታችን ወላዲት አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን አራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ድንግል ማርያም የዓለም ቤዛ መሆኗን በጩኸት ለማሳመን ብዙ ሕዝብ በማሳየት ብዙ ሕዝብ ይህንን እውነት እንደሚያምን በማረጋገጥ በሕዝብ ብዛት ሊያሳምኑንና ሊያስረዱ ነው የሚፈልጉት። መጽሐፍ ቅዱሳዊ እውነትና ማስረጃ የሌለን ነገር በእንደዚህ አይነት መንገድ እንዲገባን እንድንቀበለው ማድረግ አይቻልም። አንድ ጳጳስ ተናግረዋል። ቅዳሴ በመቀደስ በቅኔ ማለት የምናቆመው ሕዝብ የለም ብለዋል። ምክንያቱም አሁን አብዛኛው ሰው እያነበበ እየተረዳ ስለሆነ የሚጠይቅ ትውልድ እየመጣ ስለሆነ አብዛኛው ወደ እውነት መምጣቱ አይቀርም ማለት ነው። ይቺን ለዘሪሁን ልጠይቀው ፍቀድልኝ። ምንድነው? ማርያም ወንድ ወዳ በቅናት ተቃጠለች ይላል። እስቲ አውጣው። የት ላይ ነው? ገጽ ስንት ነበር? ገጽ 265 ወትቤሎ ተንስ ወሀበኒ ዲከ አማርኛ ልበለው በለው ከመይታውስ ብሲተ እስመ ቀን ወትቤሎ ተንስ እስኪ ግዙንም ይስሙት። ወትቤሎ ተንስ ወሀበኒ ዲከ ከመይታውስ ብሲተ እስመ ቀናይት አነ ወቀን በእንቲአከ። አማርኛው እዚህ ላይ ያስቀመጡት ሚስት እንዳታገባ ተነስተህ እጅህን ስጠኝ የምቀና እኔ ባንተ ምክንያት እቀናለሁና አለችው። ይሄ የማርያም ታምር ተብሎ ይጻፍ። ትዳርን መከልከሏ በማግባቱ መቅናቷ ከእውነተኛይቱ ድንግል ማርያም ጋር የሚዛመድ ታሪክ ነው ወይ? ይሄ ተአምር እንዴት ሊዛመድ ይችላል? ይሄ ተአምር ከጌታችን እናት ከድንግል ማርያም ጋር የሚያያዝ ተአምር አይደለም። እቀናለሁ የሚያስብለው ቋንቋ አታግባ አይደለም። አታግባ ነው እኮ አታግባ፣ እኔ ባንተ መቅናትን እቀናለሁና አታግባ። አንድ ጊዜ የቅኔው መርጌታ ውርሻ ላዋርስህ ሰይጣን አሉኝ። አንተን? አዎ። እሺ አሉኝና እሺ ብለህ ተባብለን እኔ ሳልፈልግ እምቢ እምልላቸው እያማረኝ ወደ ወንዝ ይዘው ይሄዱ። ሰይጣን ክፉ ነው፣ ጥቁር ነው፣ ቀንዳም ነው፣ ጥርሳም ነው እያልኩ አስቸግሪያቸው እንደምታወራው አይደለም እንደው ሰይጣን ቆንጆ ነው ብለው ያሳዩኝ ወስደውኝ ነው። እሺ ወሰዱኝና የው ምሳቡን ሲደግሙ ከባህር ውስጥ ጣሊያን ወንዝ ታውቃለህ? ጣሊያን ጃንበራ ወንዝ ነው። ክረምት ላይ ነው፣ በጋ ይደርቃል። እሱ ወንዝ እዛው ወጡ መናፍስት፣ ሴቶች፣ ቆንጆ ቆንጆ ሴቶች ወጡ። ምትሃቱ ማለት ነው። ምታቶች ናቸው። ለምንድን ነው የፈለገን? ይሄ ሰውዬ ሊዛመዳችሁ ይፈልጋል ብለው እሳቸው አነጋገሯቸው። የሚዛመደን በሚስትነት ነው ወይስ በዝምድና ነው አሉ ብለው አነጋገሯቸው እሳቸው። ተመልከቱ እንግዲህ በዝምድና ለካ መናፍስቱ በሴት ጾታም ተመስለው እየመጡ ለዚህ ሚዛም እንግዲህ ልክ እቺ እዚህ ላይ የተጠቀሰችው ቀናተኛ ሴት ከእንዲህ አይነት መናፍስት ጋር የተያያዘ ባህሪ ከሌላት በስተቀር እውነተኛይቱ የጌታችን እናት በምን ምክንያት በእንዲህ አይነት ቀናት ውስጥ ልትታይ ትችላለች? ደግሞ እነዚያ መናፍስት በሚስትነት ቃል ኪዳን ካደረጉ በኋላ ከሌላ ሴት ጋር ቆሞ ማውራት እንኳን አይፈቅዱም። ቦጭቀው ነው የሚጥሉ። አልፈልግም አልኳቸው። ይቅርብኝ ለዘላለም ብዬ ተውኳቸው። እንዲሁ ሳንጣላ ብቻ ይቅር አልኳቸው። ካልፈለክቶ